እንኳን ደህና መጣችሁ። በመጀመሪያ እጅግ አድርገን እናመሰግናለን የባንኩን 30ኛ ዓመት ምክንያት በማድረግ የእንኳን አደረሳችሁ መልእክታችሁን ለመቀበል በእኛ በኩል ትልቅ ደስታ ይሰማናል። እናንተም ይህንን አክብራችሁ ስለመጣችሁ እጅግ አድርገን እናመሰግናለን። ሲዮአችን አጋጣሚ ሆኖ በስራ ጉዳይ ከሀገር ውጭ ነው ያሉት። ስለዚህ እሳቸውም የሰጡኝ መልእክት እንግዲህ አጋርነታችን እንደተጠበቀ ሆኖ ይህንን አክብሮት የተሞላበት እንኳን አደረሳችሁ መልእክታችሁን በእሳቸው በኩል እንግዲህ ትልቅ ምስጋና እንዲቀርብ ነግረውኛል። ስለዚህ እሱን ምስጋናዬን ያው በእናንተ በኩል እንድትቀበሉኝ እጠይቃለሁ። ስለዚህ እንግዲህ ያው እኛም እንደ ዳሽን ባንክ ቲም የእናንተንም መልእክት ለመስማት ደስ ይለናል። ስለዚህ መድረኩን ለእናንተ ልተው። እንኳን ለ30ኛ ዓመት የዳሽን ባንክ አክሲዮን ማህበር ምስረታ በዓል አደረሳችሁ ለማለት የመጣ ነው። አሁንም እንኳን አደረሳችሁ። እኛም በጣም ደስ ብሎናል። እንኳን ደስ ያላችሁ ለማለት እንወዳለን። የሚድሮክ ወርቅ ማዕድን ኃላፊነቱ የተወሰነ የግል ኩባንያ ከዳሽን ባንክ ጋር መስራት ከጀመረበት ጊዜ ጀምሮ በዳሽን ባንክ በኩል በሚሰጡ አገልግሎቶች በሁሉም ረገድ ከዋናው መስሪያ ቤት ጀምሮ እስከ ቅርንጫፍ ባሉት አገልግሎቶች ደስተኞች ነን። የምንሰጠውን ማንኛውንም ግብረ መልስ በበጎ መልክ ተቀብለው እያስተካከሉ የበለጠ እያሻሻሉ እያገዙን ነው ያሉት። አሁንም ይሄ ትብብራችን ለሚቀጥሉት ጊዜያት የበለጠ ተጠናክሮ ይቀጥላል ብለን እናምናለን። ዳሽን ባንክ እንግዲህ ከሀገሪቱ ውስጥ ካሉት ትልልቅ የግል ባንኮች አንዱ እንደሆነ እናውቃለን። ባንኩን እንደ ሌላ አካል ሳይሆን እንደ ራሳችን ባንክ ነው የምናየው። እንግዲህ ለእኛ ብቻ ሳይሆን ለሌሎችም በሚሰጠው አገልግሎት የሚነሱ አስተያየቶች ካሉ፣ ኮሜንቶች ካሉ ያየናቸውን ነገሮች እንደ ባለቤት ግብዓት ስንሰጥ ቆይተናል። እርሱን ወደፊትም እናደርጋለን። ባንኩ ከግል ባንኮች በግንባር ቀደም ደረጃ ከሚጠቀሱት አንዱ እንደሆነ እናውቃለን። በአፈጻጸሙም በአገልግሎቱም በተለይ በዘመናዊ አሰራሩ በሚቀጥሉት ጊዜያት ደግሞ የበለጠ ራሱን አጠናክሮ አሻሽሎ ከዚህ የበለጠ አድጎ እንደምናይ ተስፋ እናደርጋለን። ወደፊቱ የባንኩ የተሻለ ጉዞ መልካም ምኞታችንን እንገልጻለን። አመሰግናለሁ። በጣም እናመሰግናለን። እንግዲህ በአመሰራረትም ዳሽን ባንክና ሚድሮክ ጎልድ ማይንስ ፒኤልሲ ብዙ ርቀት የላቸው። ምናልባት የአንድ ዓመት የሁለት ዓመት ቅድሚያ ቢኖረን ነው አመሰራረታችን ላይ። እንግዲህ ከተመሰረተ ጀምሮ በተለይ የሚድሮክ ጎልድ ማይን ፒኤልሲ ከተቋቋመበት ጊዜ ጀምሮ ከዳሽን ባንክ ጋር በደንበኝነት አብሮ የተጓዘ ነው። እኛም ዳሽን ባንክ የሚድሮክ ጎልድ ማይንስ እንደዚሁም ደግሞ አጠቃላይ የሚድሮክ ኢንቨስትመንት ግሩፕ አካል እንደመሆኑ የባንኩ ትልቅ ስትራቴጂክ ክሊየንታችን አድርገን የምንወስደው ነው። ቅድም እንደተባለው በእኛም የሰርቪስ አሰጣጣችን የደንበኝነት ግንኙነታችን ዙሪያ ሊጠናከሩ ሊጎለብቱ የሚገባቸው ኤሪያዎች ላይ በጋራ አብረን በሰፊው የምንሰራበት ሁኔታዎችን ማመቻቸት ያስፈልጋል። እኛም እንደ ባንክ እንግዲህ ከምንሰጠው አገልግሎት አንጻር ሊሻሻሉ የሚገቡ ብለን የምንላቸው ኤሪያዎች ካሉ ከእናንተ በየጊዜው በምትሰጡን ሀሳብና ኮሜንት መሰረት እኛም ራሳችንን እየፈተሽን እያሻሻልን ለባንካችን ከያዘውም ኮርፖሬት ቫሊዩ አንጻር የደንበኞችን ማዕከልነት መሰረት ያደረጉ ውሳኔዎችንና የተለያዩ የደንበኞች ልንሰጣቸው የምንችላቸውን ፕሮዳክቶችና ሰርቪሶችን እያዘጋጀን እንግዲህ የእናንተን ኤክስፔክቴሽን ሚት ለማድረግ የምንሰራ መሆኑን በቁርጠኝነት ለመናገር እወዳለሁኝ። የዳሽን ባንክ ቲምም እንደዚሁ ካለን ግንኙነት አንጻር በተለያዩ አብሮ ልንሰራቸው የምንችልባቸው ኤሪያዎች ዙሪያ ላይ እንግዲህ ፓርትነርሺፑን ኢንጌጅመንቱንም አጠናክረን
የምንሄድ ይሆናል ማለት ነው። በቢዝነስ በኩል ያሉን ቲሞችም በጣም ኮሚትድ ናቸው። በሌሎቹም ዘርፎች ላይ እንደዚሁ የጋራ ትብብር የሚፈልጉ ቦታዎች ላይ ዳሽን ባንክ እንደ አንድ ስትራቴጂክ አጋር ከእናንተ ጋር ወደፊት አጠናክሮ ሊሰራ የሚገባቸውን ኤሪያዎች ቀይሰን ምንሰራ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። በድጋሚ እንግዲህ እናንተ የእኛን 30ኛ ዓመት ምክንያት አድርጋችሁ ላመጣችሁልን መልእክት እጅግ አድርገን እናመሰግናለን። በዳሽን ባንክ ሲኦ ስምም እንደዚሁ መልእክታችን እንዲደርስልን አድርጉልን። በአጠቃላይ እንግዲህ መጪው ዘመን ለሁለታችንም ለዳሽንም ለሚድሮክ ኢንቨስትመንት ግሩፕ እንደዚሁም ለሚድሮክ ጎልድ ማይንስ ፒኤልሲ የተሻለ ውጤት የምናስመዘግብበት የተጀመሩ የማስፋፊያ ፕሮጀክቶቻችሁ አልቀው ደግሞ ለሀገር ትልቅ አስተዋጽኦ የሚያበረክቱ ውጤቶችን እንዲያመጣ በእኛ በኩል እንመኛለን። እኛም በቀጣይ እንግዲህ ዳሽን ባንክ እንደ ዳሽን ባንክ ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያም ውጪ ለመንቀሳቀስ የሚያስችለውን አቅም መገንባት የምንችልበትን አቅጣጫ የምንቀይስበት ሁኔታዎች አሉ። ለዛ ደግሞ እንደዚህ እንደናንተ ስትራቴጂክ የሆኑ ደንበኞቻችን የሚያደርጉልን ድጋፍና አብሮ የመስራት ጉዞ ትልቁን አስተዋጽኦ ይሰጠናል ብለን እናምናለን። ስለዚህ በአጠቃላይ የባንኩ ቲም እጅግ ላቅ ያለ ምስጋና ላቀርብ እወዳለሁ። አመሰግናለሁ።